የአማራ ሰልፍ ላይ አማራ በማንነቱ እየተገደለ ነው የሚል ሰልፍ ነው የወጡበት። የመጀመሪያው ዓላማ አማራ በማንነቱ እየተገደለ ነው የሚል ነው። አንድም ቀን አማራ በማንነቱ ተገድሎ ያውቅ። አማራ እየተገደለ ያለው ርስት ፈላጊነቱ፣ ወራሪነቱ፣ የሰው ባህል ለማጥፋት የሚያደርገው ጥረት ነው እንጂ የሚያስገድለው ማንም አማራን ድንበር አልፎ ሄዶ የአማራ ክልል ገብቶ አማራ ለምን አማራ ሆንክ ብሎ የገደለው የለም። እኛ አማራ ነኝ ቢል ደስ ይለናል። እኛ ከአማራ ጋር ጸባችን በኢትዮጵያነት ስም አማራን መጥቀሙ ነው እንጂ ጸባችን ሰው እኔ አማራ ነኝ ብሎ ኮንፊደንት ቢሆን እንኮራበታለን። ያንንም ነው የምንፈልገው። በኢትዮጵያነት ስም አማራ እንዳይጠቅሙ ነው እንጂ እኛ አማራ ነኝ ቢሉ we don't care አያገባንም። ሰው አማራ በማንነቱ ተገደለ የሚባለው ነገር ውሸት ነው። አማራ ወሎ ሄዶ የወሎን መሬት ለመውሰድ የወሎን ማንነት ለማጥፋት ሲሞክር ራሱ በለኮሰው እሳት ነው የሚቃጠለው። ትግራይ ሄዶ ወልቃይት የኔ ነው መሬቴ የኔ ነው ርስቴ የኔ ነው ብሎ ትግራይ ሲሄድ ነው አማራ የሚሞተው። ጉምዝ ሄዶ ጉምዝ የኔ መሬት ነው ማንነቴ ርስቴ ነው ሲል ነው የሚሞተው። ኢንፋክት ይህን ተዩ አይደለም እዛ ዙሪያ ያለውን ስንትና ስንት ኪሎ ሜትር አቋርጠው መጥተው ፊንፊኔ የኔ ነው የሚሉ ህዝቦች ናቸው። ፊንፊኔ የኔ ነው በራራ ነች የሚል ተረት ይነግሩሽና ከዛ በኋላ አንቺ ለመሬትሽ ብለሽ ስትታጋቸው ደግሞ በማንነት ይገደሉኝ በአማራነት ይገደሉኝ ይልሻል። this is fake ውሸት ነው። አንድ ቀን በአማራነቱ ተገድሎ ያውቃል። እነሱ ናቸው የበላይነትን ስለሚፈልጉ ማንነታቸው እንዲነካ ስለማይፈልጉ ከማንነት ጋር ነው ጸባቸው። እኛ የራሳችንን መሬት የራሳችንን ማንነት ለማስጠበቅ ነው። እነሱ ደግሞ የሰው ማንነት አጥፍተው ለመጫን የሚያደርጉት ጥረት ነው የሚያስገድላቸው። ኦሮሞ በኦሮሞነቱ እየተገደለ ነው። ትግሬ ትግራዋይ በመሆኑ እየተገደለ ነው። ወሎ ነኝ ብሎ ቀና ስላለ እየተገደለ ነው። ጉምዙም እንደዛው። አማራ ግን መቼም ቢሆን አማራ ነኝ ስላለ ተገድሎ አያውቅም። ይህ ውሸት ነው። አማራ በማንነቱ ተገደለ ብለው እያደረጉ ያለው ዘመቻ ውሸት ነው። ሌላው አንድ የመጨረሻ ሐሳብ ላንሳልሽ ነው፣ ወደ አንቺ እመጣለሁ በዚህ ጉዳይ ላይ። አንድ መጥፎ ባህሪ ያላቸው በተለይ ፖለቲከኞቹ የአማራ አክቲቪስቶችና ፖለቲከኞች በጣም መጥፎ ባህሪያቸው ምን መሰለሽ? ለቅሶሽን ይቀሙሻል፣ ይገሉሻል፣ ይዋጉሻል፣ ቤትሽን ያቃጥሉታል፣ ያፈናቅሉሽና እኔ ነኝ የተገደልኩት ብለው ለቅሶሽን ይቀሙሻል። ዛሬ ወሎ ላይ እየተገደለ ያለው ቤቱ እየተፈናቀለ ያለው ህዝቡ ከቀዩ እየተፈናቀለ ያለው ስንት መከራ እያየ ያለው ሰው እየተቃጠለ እኮ ነው። ከዛ እኛ ነን የሞት ነው ብሎ ባለም አደባባይ ሰልፍ ወጥተው ለቅሶሽን ይቀሙሻል። ሚዲያ በእጃቸው ነው። አንቺ ሚዲያ ስለሌለሽ ሞተሽም ለቅሶሽ የሚቀማ በጣም መጥፎ ባህሪ ያላቸው ሰው ህዝብ እንዲረዳው የምፈልገው ውሸት ነው የሚያደርጉት። ሞትን የሚሉት ውሸት ነው። የሰው ሬሳ ቀምተው ነው የሚያለቅሱት። ይሄ ነው ሞኔትን የማነሳው ሐሳብ በዚህ ላይ